ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወንድማችን እዚህ አንድ ጥያቄ ይጠይቃል። ምን ይላል? ሁሱ ሶላት ከዝሁር ጀምሬ እስከ ዒሻ ድረስ እሰግዳለሁ፣ ግን ሱብሒ ደግሞ ለእንቅልፍ ብዬ አልሰግድም። ከእንቅልፍ በኋላ አንድ ሰዓት ቢሆንም ከሰገድኩ ችግር አለው ወይ ይላል። አምስቱን አውቃት ሶላቶች ጊዜያቸውን ጠብቃችሁ መስገድ ግዴታ ነው። አላህ ስብሓነ ወተዓላ በቁርአን ላይ ሲናገር ይላል ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች ይላል። በእነዚያ በተደነገገው ጊዜ ገደብ ልንሰግዳቸው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሁወ አፍደሉል አዕማል ፈቃለ ነቢ ሰለላሁ ዐለይሂ ወሰለም አሶላቱ ዐላ ወቅቲሃ። አንቱ የአላህ መልእክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲባሉ ጊዜ ሶላትን ጊዜውን ጠብቆ መስገድ ነው ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም አምስቱን የሶላት ትእዛዝ ከአላህ ስብሓነ ወተዓላ ዘንድ ተቀብለው ከዚያ በኋላ ለመጀመሪያ ጊዜ ዙህርን ሶላት ሰገዱ። ከዚያ ዓስሩን፣ መግሪብ፣ ዒሻ፣ ሱብሒ መልአኩ ጅብሪል ነው መጥቶ ያሰገዳቸው። ከዚያ ምናላቸው ጅብሪል ዐለይሂ ሰላም ሙሐመድ ሆይ ይህ አሁን ያሰገድኩብህ አምስት አውቃት ሶላት ለአንተና ለትውልዶችህ ልትሰግዱባቸው ዘንድ የተደነገጉ ጊዜያቶች ናቸው፣ እንዲሁም ለቀደሙት ነቢያትም ብሎ ተናገረ። ስለዚህ እነዚህን አምስት አውቃት ሶላት ጠብቀን መስገድ አለብን። አደራ በእንቅልፍ ምክንያት አተሳልፉ። ሆን ብሎ የሱብሒን ሶላት በተለይ በእንቅልፍ ማሳለፍ የሙናፊቆች ምልክት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አፍቀሉ ሶላት ዐለል ሙናፊቂን ሶላት አልዒሻ ወሰላት ሱብሕ ወለው ያዕለሙነ ማ ፊሂማ ለአተውሃ ወለው ሐብወን አሉ። በመናፍቆች ላይ ከባባድ ሶላቶች የዒሻ ሶላትና የሱብሒ ሶላት ናቸው አሉ። በእነርሱ ውስጥ የሚገኘውን ምንዳ ቢያውቁ ኑሮ ግን እየተንፏቀቁም ሆነው ቢሆን እየተንፏቀቁም መጥተው ቢሆንም ወደ መስጂድ በሰገዱ ነበር ብለው ተናገሩ። ስለዚህ የሶላት ጊዜያቶችን ጠብቀን እንስገድ። በተለይ የሱብሒ ሶላት አደራ። የሱብሒን ሶላት ነቢያችን ሰለላሁ ዐለይሂ ወሰለም ሱብሒን ሶላት የሰገደ ሰው የጀነት ነው ብለው ተናግረዋል። ሐዲስ ላይ ቃል ነቢ ሰለላሁ ዐለይሂ ወሰለም መን ሰለ አልበርደይን ደኸለ አልጀና ወሁማ አልዓስር ወአሱብሕ ከማ ቃለ አህሉል ዒልም። የሁለት ብርዳማ ወቅት ሶላቶችን የሰገደ ሰው የጀነት ነው አሉ። የሱብሒን ሶላትና የዓሱር ሶላትን። ለምንድነው ትኩረት የተሰጠባቸው ለሁለቱ ሶላት ወደሚለው እንምጣ። ሁለቱም ብቻ ስለሰገደ ሰው የጀነት ይገባል ማለት አይደለም። አምስቱን መስገድ አለበት። ለሁለቱ ግን ትኩረት የሰጡት ለምንድን ነው? ነቢ ሰለላሁ ዐለይሂ ወሰለም ምክንያቱም በሁለቱ ጊዜያቶች ሰዎች በጣም የሚዘናጉባቸው ጊዜያቶች ስለሆነ የሱብሒ ሶላትን በእንቅልፍ ምክንያት ይዘናጋበታል። የዓሱር ሶላትን ደግሞ በምድራዊ ስራ በጣም በሚጨናነቅበት ቢዚ በሚሆንበት ጊዜ የዛኔ ሊዘናጋና ሊያሳልፈው ይችላል። እንዳንዘናጋ እንዳናሳልፋቸው ትኩረት እንድንሰጥባቸው ነቢ ሰለላሁ ዐለይሂ ወሰለም እነዚህን ለየት አድርገው ተናገሩላቸው። እና አደራ የሱብሒን ሶላት ነቢያችን ሰለላሁ ዐለይሂ ወሰለም የሱብሒን ሶላት የሰገደ ሰው በጀማዓ ሂዶ መስጂድ በተለይ ሌሊቱን ሙሉ እንደሰገደ ያክል ተደርጎ ይቆጠርለታል ብለው ምንዳውን ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ሰለ አልዒሻ ፊ ጀማዓ ፈከአነማ ቃመ ኒስፈ ሌይል ወመን ሰለ አሱብሕ ፊ ጀማዓ ፈከአነማ ቃመ ሌይለ ኩለህ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? የዒሻን ሶላት በጀማዓ የሰገደ ሰው የሌሊቱን ግማሽ የሰገደ ያክል ይቆጠርለታል አሉ። የሱብሒን ሶላት በጀማዓ የሰገደ ሰው ደግሞ ሌሊቱን ሙሉ እንደሰገደ ይቆጠርለታል አሉ። አስበው፣ የሱብሒን ሶላት ሄዳ ሁለት ረክዓ ስለሰገድክ ሌሊቱን ሙሉ እንደሰገድክ ተደርጎ ከአላህ ሱብሓነሁ ወተዓላ ዘንድ ምንዳ ይያዝልሃል። ይሄ እንዳይመልጣችሁ። ሶላት አልጀማዓ ግዴታ ነው በወንዶች ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። በአቅራቢያችሁ መስጂድ ካለ ሄዳችሁ መስገድ ግዴታ ነው፣ ዋጅብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አስመልክቶ ሐዲስ ላይ ሲናገሩ ምን አሉ? መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር ወልዑዝሩ ሁማ አልመረዱ ወልኸውፍ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት አልጀማዓ ያሰገደ ወንድ ቤቱ ቢሰግድ ሶላት የለውም ብለዋል። በሁለት ምክንያቶች ካልሆነ በስተቀር እነርሱም በፍርሃትና ህመም ምክንያት ታሞ ከሆነ ሰውየው ወደ መስጂድ የማያስችለው ከባድ ህመም ካለ የዛን ቤቱ መስገድ ይችላል። እንዲሁም ከፈራ በቤቱና በመስጂድ መካከል ለህይወቱ አስጊ የሆነ የሚያስፈራ ነገር ካለ ቤቱ መስገድ ይችላል። ከነዚህ ውጭ ግን አይቻልም። የሱብሒን ሶላት አደራ በእንቅልፍ ምክንያት አታሳልፉ። በእንቅልፍ ምክንያት የሚያሳልፍ ሰው የሙናፊቅነት ምልክት አለበት። ቃለ ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ ተፍዊት ሶላት አልፈጅር ቢአነውም ምን ዓላማት አልሙናፊቂን። የሱብሒን ሶላት በእንቅልፍ ምክንያት ባሳለፍ የመናፍቆች ምልክት ነው ብሎ ተናግረዋል። ይህ ነው። ሌላ ምን ቀረ? ሰውየው አላርም ቀጥሮ ጓደኞቹ እንዲቀሰቀሱት ይህን ሁሉ ምክንያት አድርጎ ሰበብ አድርሶ ሳይነሳ ቀረ።
በእንቅልፍ ምክንያት አለፈበት ሶላትና ፀሐይ ወጣን በል የዛኔ በቃ ጊዜው አልፏልና አይሰግድም ይተወው ላ መስገድ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ነሲየ ሶላተን አው ናመ ዐንሃ ፈሊዩሰሊሃ ኢዛ ዘከረሃ። ሶላትን የረሳ ሰው ወይንም በእንቅልፍ ምክንያት ያለፈበት ሰው ባስታወሰ ሰዓት ወይንም በተነሳ ሰዓት ይስገድ ብለዋል። በየትኛውም ሰዓት ብትነሳ መስገድ አለብህ፣ ግዴታ ነው፣ ትሰግዳለህ። ሰላሙ አለይኩም ወረሕመቱላሂ